ዜዴዴን በሚለው እንኳን አልፈልግም። ሉሉ አለኝ ዙዙ የምትባል አለኝ። አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ፋጡማዬ እንዴት ነሽ? ደህና ነሽ? ሰላም ነሽ ወይ? ሰዓት ስጡኝ ትትይ ነበር። እስኪ አሁን ነው ያውሪኝ፣ አሁን ነው ያውሪኝ ማለት ነው ውድዬ። ጧት ጧት አንቺ ሰው መከታተል ትችያለሽ ወይ? እኔ ሰዓት 7 ነበርኩኝ ትቼዋለሁ ማለት ነው። ሰውንም አሰቃየሁ እኔም ተሰቃየሁ በእንቅልፍ የተነሳ። ስለዚህ ሰዓት 6 ሆኗል ማለት ነው። በአሁን ሰዓት ከምሳ ነው ሰዓት 6 ማለት ነው ከማን ሰዓት እና ላይክ አድርጊኝ ፋፊ ላይክ አድርጊኝ ማለት ነው። ሲቀጥል አንቺ ታዲያ ተሰዓት 8 ጀምረሽ ሰውን መከታተል ትችያለሽ ወይ? ሰዓት 8 ሰዓት 10 ሰዓት 10 ሰዓት ናሽ ሰው አህድ ሰዓት እንትን ሰዓት ተላት እያለ ነው የምንከታተለው። ለሁሉም አንድ ሰዓት ተሰጥቶታል። በቃ ህዲ ምልስ እያለሽ የቁንጅል ነው የሚያደርገው በነገራችን ላይ። አሰላሙ አለይኩም የኔ ውድ። እስኪ ቆይ ማናልሽው? ሳፍራ ቲዩ ላይክ አድርጌያለሁኝ። እሺ የኔ ውድ መዛሙ ማናልሽው? ሳፍራ ቲቪ ጭራሽ ቲቪ። ለማንኛውም ማህለም ብያለሁ። እስቲ ልጀምርሽ ተካባቢ አልጀመርኩሽም። በይ ነው እንዴት ጀምሩ ትትይ ነበረው ደግሞ ጭራሽ ምንም አለቀቅሽበትም። 19 ደርሰሻል። 20 አላርክሽ እስቲ ግን አንድም ነገር አለቀቅሽበት እሳ እና ፋጡማ ያልኩሽ ገባሽ? ተመቸሽ? ስራ ባየለ ሸር መለሽ ውዴ። እስኪ ማናት? ዘሙንም አልኳት። ዘሙን ታውቂ ነው ስለሷ። ሳፍራት ይውብ የሚለውንም ፋጡማም ጋር ተደማመሩ። ስራ ዛሬ ብዙ ሰው ይዘሽ መሄድ ትችያለሽ። ግን ደህነኛ ኮሜንት ኮሜሽ ማለት ነው። ዘሙ ካለሽ ኮሜንት ጻፊ። በይህ ልቀጥል ይፈልግሽ እንዴ? ግን ያም ችግር የለበትም ብለዋል። አትፍሪ ብዬሻለሁ። አዋና በኢትዮ 9 ሰዓት ተሰራይቻለሁኝ። ዛሬ ለምን አልመጣሽም? ሀቢበቲ አንቺ መጥተሻል እንዴ? እኔ ቤት አልመጣሽም። እኔ ግን ተቆጥቼ ምናምን አይደለም፣ ግን አልተመቸኝም። ግን አንቺ እኔ ቤት መጥተሻል ወይ? ማን ቤት መጥተሻል? አንቺ ሁዴ ቤት ብቻ ነው ያየሁሽ። ማንን ተከታተልሽ ዛሬ? ፋጡማ እስኪ የተከታተልሽውን ሰው ንገሪ። ከዛ መጡልሽ ወላ እንዴት ነው? አንቺ መግባትሽ ብቻ ለመግቢያ ሰዓት ብቻ እኮ አይደለም። አንቺ እነዛን ሰው በስነ ስርዓቱ መከታተል አለብሽ። ተሰዓት 8 ጀምረሽ ጠዋት በኢትዮጵያ ተ2 ሰዓት ጀምረሽ እዛ ግሩፕ ውስጥ ያለው ሰው ውስጥ ያልቅ ድረስ መከታተል አለብሽ። ተከታተለሻል ወይ ዛሬ ማለት? የኔ አለፎሽ ሊሆናል ችግር የለም። 7 ስለሆነ በጠዋት ነው። ኬኪ አንቺን ብቻ ነው ያልተከታተልኩሽ። የምርሽን ነው? እኔም እኮ ኮሜንትም ስለማላነብ ነው። እና ደግሞ ሁላ ዝም መታወቅ አለብሽ። እኔ እንኳን አውቄሻለሁ በነገራችን ላይ። እነዛም ልጆቹ እንዲያውቁሽ እናደርጋለን። እሺ ችግር የለም። ሁሉም መጥተዋል። ማሻአላህ። እሺ የኔ ውዴት እኔ አልተመቸኝም ነበረ። ኩባ እየተቀላልኩ ነበረ። በዚህ ላይ ስንት ሰዓት ነው ያልሽው? 2 ሰዓት ላይ ነው ያልሽው። አሁን በኢትዮጵያ 9 ሰዓት ሰርቻለሁ። 9 ከብቶ 9 ማለት ቅድም ማለት ነው። ደግሞ 9 ሰው አለብኝ። ግን አሁን ማስተካከል አለብሽ አንቺ። እኛ መሸጋሸግ ስላለብን እስከ ዙሁር ባለው ማለቅ አለባችሁ። እስከ አሱር ማለት ነው ኢንሻአላህ። ያው እስከ አሱር ከሆነ ያው ነው። ግን እኔ 2 ስልክ ስላለኝ በአንደኛው መከታተል እችላለሁ እናንተን። እሺ ውቢ እና እሺ ከመጡና ታወቁሽ ደግሞ በጣም አሪፍ ነው ማለት ነው። ለኔ ችግር የለውም።